ተመልካቾቼ እንግዲህ በእኛ ጎጆ ሚዲያ ይህንን የመሳሰሉ ሀሳቦችን እያነሳ እያወያየ ነው የሚገኘው። ጎጆአችንን ቀና አድርገን ለማስኬድ ጎርበጥ ያለውንም ቀና ለማድረግ እየሞከርን ያለ ነው። ብዙ ጊዜ ፓስኮዱን ይደብቃል። ባል የራሱ የሆነ ፓስኮድ አለው፣ ሚስት የራሷ የሆነ ፓስኮድ አላት። ይህንን ፓስኮድ ግን ሚስት ማታውቅም የባልን፣ ባልም ደግሞ የሚስትን አያውቅም። ሰላም፣ እንዴት ናችሁ? እንዴት ሰነበታችሁልኝ? የተወደዳችሁ የበኛ ጎጆ ሚዲያ ቤተሰቦቼ እንዲሁም ተመልካቾቼ በሙሉ ሁላችሁ ባላችሁበት ሰላማችሁ በዘት ይበልልኝ። ባለፈው ጊዜ ትዳራችን ደስተኛ እንዲሆን ከሚረዱት ቁልፍ ነገሮች ውስጥ አንዱ ይቅር ባይነት መሆኑን አይተን ነበረ። ዛሬ ደግሞ በክፍል 2 ላይ ግልጽነት ለትዳር በጣም ቁልፍ የሆነ ነገር ነው። ስለዚህ ዛሬ ግልጽነትን በተመለከተ የተወሰኑ ሀሳቦችን አንስተን እንወያያለን ማለት ነው። ይህ በእኛ ጎጆ ሚዲያ ነው። እንግዲህ ቀደም ብዬ እንደነገርኳችሁ ግልጽነት በትዳር ውስጥ በጣም ቁልፍ የሆነ ነገር ነው፣ ሊኖር የሚገባው። ደስተኛ ለመሆን ግልጽ መሆን በጣም አስፈላጊ ነው ማለት ነው። ሌላ ሚስጥረኛ ይዙም ማለት ነው። በቃ እነሱ ናቸው ሁሉም ነገር በግልጽ መነጋገር መቻል አለባቸው ማለት ነው። እንግዲህ ግልጽኝነትን ስናነሳ በብዙ መልኩ ልናነሳው እንችላለን። ዘርፈ ብዙ ነገር ይኖረዋል። አሁን በጣም ዲቴይል ነገር ውስጥ ለምገባው ግን በዕለታዊ ኑሯችን ውስጥ የሚጠቅሙ ለዕለታዊ ኑሯችን የሚጠቅሙትን ነገሮች ነው ለማንሳት የምንሞክረው ማለት ነው። በመጀመሪያ ደረጃ እስቲ ያሉ እናንተ በራሳችሁ በስራ ቦታ ወይም ደግሞ በትምህርት ቤት የያዛችሁት አንድ በጣም የልብ ጓደኛ አለ እንበል። ይሄ ጓደኛችሁ ምናችሁ ነው? ሚስጥረኛችሁ ነው። እንደውም ምን ትላላችሁ? እከሌ እኮ ሚስጥረኛ ነው ትላላችሁ። ወደ ትዳር ዓለም ስንመጣ ግን ባል ከሚስቱ፣ ሚስት ደግሞ ከባሏ የበለጠ ሚስጥረኛ ሊኖራት አይገባም ፈጽሞ። ይሄ ነገር ቦታ ሊኖረው አይገባም ማለት ነው። ስለዚህ አንዳችን ከአንዳችን የምንደብቀው ነገር የለም። ባልና ሚስት ከመጋባታቸው በፊት ሁለቱም የራሳቸው የተለያየ ህይወት ይኖራቸዋል። ያ ያለፈ ህይወት ነው። ግን ይበልጥ ለመተማመን ደግሞ ሁሉንም ነገር በግልጽ መነጋገር መቻል አለባቸው ማለት ነው። ተድበስብሶ የተጀመረ አጀማመሩ ነው። ተድበስብሶ የሆነ ነገር ተደብቆ የተጀመረ ትዳር የሆነ ሰዓት ላይ መታወቁ አይቀርም። የዛኔ በጥሩ ግንብ ላይ የገነባ ነው የሚመስለን የነበረው ትዳራችን ሊናጋ ይችላል ማለት ነው። አንድ ነገር ባለመናገራችን ሊሆን ይችላል። እየደበቅነው የሆነ ሚስጥር ስላለ ያ ለትዳራችን እንቅፋት ሊሆን ይችላል ማለት ነው። ስለዚህ ሁሉንም ነገር በግልጽ መነጋገሩ በጣም አስፈላጊ ነው ባይነኝ እኔ። ባል ከሚስቱ፣ ሚስት ከባሏ የምትደብቀው ሚስጥር ሊኖራት አይገባም። የሰዎችን ህይወት በተመለከተ ሌላ ሰው እንዳንናገር ብሎ የነገረን ሚስጥር ወይም የሌላን ሰው ሚስጥር ለትዳር አጋራችን ማካፈል አለብን ማለት አይደለም። ይህም አንዱ የታማኝነት አካል ነው። ግን እርስ በርስ ባላቸው ግንኙነት ግን ምንም ነገር መደባበቅ የለባቸውም ማለት ነው። የኔ የግል የምትለው ነገር አይኖራትም። ለምሳሌ በትንሹ ልንገራችሁ። ስለ ትዳራችን እንመካከር በሚል አንድ የፌስቡክ ላይ ያለ ፌስቡክ ግሩፕ ላይ ማለት ነው ይነጋገራሉ እና ብዙ ጊዜ ፓስኮዱን ይደብቃል። ባል የራሱ የሆነ ፓስኮድ አለው፣ ሚስት የራሷ የሆነ ፓስኮድ አላት። ይህንን ፓስኮድ ግን ሚስት ማታውቅም የባልን፣ ባልም ደግሞ የሚስትን አያውቅም። እኔ ይሄ ነገር ተገቢ ነው ብዬ አላምንም። ለምንድን ነው መደበቅ ያስፈለገው? ለምን ይደበቃል? ለምን ግልጽ አልሆነም? ለምንድን ነው የየራሱ ባህላችን እንዳያይብን የምንፈልገው ነገር ምንድን ነው? በቃ አንዳንድ ጊዜ ይህን ያህል መሆን የለበትም ማለት ነው። በትንሹ ነው የሚጀምረው። ፓስኮድ በጣም ትንሽ ነገር ነው። እኔ እሱን ፓስወርድ አላውቀውም። ከዛ በኋላ ድንገት ክፍት ሆኖ ሳገኘው እንደዚህ አየው፣ እንዲህ ሲጻጻፉ አየው፣ እንዲህ ሲያወሩ አየው የሚሉት ነገሮች የሚመጡት መጀመሪያም በትዳር ውስጥ እንዲህ አይነት አለመተማመን እንዲፈጠር የሚያደርገው አንዱ ነገር ምንድን ነው? ግልጽኝነት መጥፋት ነው። አንድ ሰው ደግሞ ግልጽ መሆኑ የሚጠፋው መቼ ነው? ወይም ደግሞ ግልጽ መሆኑ የሚቀረው አንዳንድ ጊዜ ያልሆነ አካሄድ ስንሄድ፣ ያልሆነ መስመር ስንስት፣ ወይ ደግሞ አጠራጣሪ የሆነ ህይወት መኖር ስንጀምር የዛኔ ግልጽኝነት ሊጎለን ይችላል። ግን መጀመሪያውኑ ለምን ያልሆነ መንገድ እንጀምራለን? ለምን አጠራጣሪ የሆነ ህይወት እንመራለን? ለምን? ባለፈው ክፍል አንድ እንዳልኳችሁ ትዳራችን ህይወታችን ነው ብያችኋለሁ። ገመናችን ነው ትዳራችን። ስለዚህ በዚህ ሁለመናችንን ባል ለሚስቱ፣ ሚስት ለባሏ ህይወቱን ጭምር አሳልፎ ሰጥቷል።
ብዙ ነገር አብረው አሳልፈዋል። ክፉንም ደጉንም አብረው አሳልፈዋል። ስለዚህ ከዚህ ባል ውጭ ለምን ሌላ አጠራጣሪ የሆነ አካሄድ እንሄዳለን? መጥፎ ነገር ማለት በጣም የጎላ ስህተት ላናደርግ እንችላለን፣ ግን ጥቃቅን የሚመስሉ ግን የትዳር አጋራችን ቢሰማው በጣም የሚያስከፋው ብትሰማ በጣም የሚያስከፋት ነገር ግን ልናደርግ እንችላለን። ይሄ ጥሩ አይደለም፣ በጣም ጥሩ አይደለም። ደግሞ አንድ እርምጃ ከጀመርን በኋላ ቀጣዩ እየቀጠለ ነው የሚመጣው እና ስለዚህ ግልፀኝነት የሚባለው ነገር ሙሉ በሙሉ ተግባር ላይ የሚውለው መቼ ነው? አካሄዳችን ከአጠራጣሪ ጉዳዮች ከጸዳ ነው ማለት ነው። ስለዚህ ተመልካቾች እባካችሁ እናንተ ምን ትላላችሁ? ያሳለፍነውን ህይወት ሊሆን ይችላል፣ አሁን ያደረግናቸውን ነገሮች ሊሆን ይችላል፣ ስህተቶቻችንን ሊሆን ይችላል። ለምሳሌ ስህተቶቻችንን ወይም ያጠፋናቸውን ጥፋቶች ከባላችን የምንደብቅ ከሆነ ነገ እኮ በሆነ ጊዜ ላይ ማወቁ አይቀርም። የዛኔ እንዴት ነው አመኔታ የምናተርፈው? እንደውም አንዳንድ ጊዜ አንድ ሰው ከዋሸኝ ይልቅ ቀጥዬ ላምነው አለመቻሌ ነው በጣም የሚጎዳኝ የሚልም አባባል አለ። ስለዚህ እንደዛ መሆን ትፈልጋላችሁ? የትዳር አጋራችሁ እንዳያምናችሁ ቤት ውስጥ ሁለት ሳይድ ይዛችሁ መኖር ትፈልጋላችሁ? እንደ አንድ ሆናችሁ መቀጠላችሁ አትፈልጉም? ባል ሚስትም እኮ አንድ ናቸው። ስለዚህ አንድነታቸው ደግሞ የሚገለጸው ምንድን ነው? እርስ በርስ ሚስጥረኛ በመሆን ነው። አንዳችን ከአንዳችን ሌላ ምንም የምንደብቀው ነገር ባለመኖር ነው። ጥፋትም ደግሞ አጠፍተን ከሆነ ደግሞ እንንገር ያጠፋነውን ነገር። ዘዴ ሊጠይቅ ይችላል፣ የምንናገርበት መንገድ ልዩነት ሊያመጣ ይችላል፣ ግን እንናገር። ግድ የላችሁ እንዲህ አይነት ስህተቶችን ላለመፈጸም ጥረት እናድርግ። ቤተሰባችን አንድነት እንዲኖረው ከተፈለገ አጠያቂ የሆነ አካሄድ መሄድ ተገቢ አይደለም። ስለዚህ ከፓስኮድ ነው የሚጀምረው። እንደገና ደግሞ ባላችን የማያውቀው ጓደኛ፣ ሚስታችን የማታውቀው ጓደኛ ሊኖረን አይገባም እና በሁሉም መስኮቻችን አክብሮት ባለው መንገድ የምንነጋገር ከሆነ የምንወያይ ከሆነ ትዳራችን በጣም ደስተኛ የሆነ ህይወት ይኖረናል ማለት ነው። መተማመን የሰፈነበት ህይወት ይኖረናል ማለት ነው። በሌላ አነጋገር ደግሞ ከልጆችም ጋር በተያያዘ ተመሳሳይ ነው። አንዳንድ ጊዜ ለልጆች ሳይድን ይዝና ልጆች ጥፋት ሲያጠፉ የልጆቻችንን ጥፋት እንደብቃለን። ይህም ተገቢ አይደለም። አክብሮት በተላበሰበት ሁኔታ ጊዜ መርጠን መንገር መቻል አለብን ማለት ነው። ስለዚህ በቃ በአጠቃላይ ብቻ ብዙ ነው፣ በዚህ ደቂቃ ውስጥ ብንዳስሰው አያልቅም። ግን ተመልካቾች የትዳር አጋራችንን የምንደብቀው ምንም ነገር ሊኖረን አይገባም። ከሱ በጣም በቃ ስልካችንን እንዳያገኝብን በጣም የምንጥር ከሆነ ደብቀን የምናስቀምጥ ከሆነ የትዳር አጋራችን የማያውቁት ሰው የምናናግር ከሆነ ከጎን ይሄ ፍጹም ልክ አይደለም። ትዳራችንን እየሸረሸር ነው ያለ ነው ማለት እየገነባ ነው ከመሄድ ይልቅ። ይሄ ማለት ሌላ ሰው በሚስጥር የነገረንን ነገር እንንገር ማለት አይደለም። ግን በአጠቃላይ በራሳችን ከግንኙነታችን ጋር ከኛ ጋር በተያያዘ ባህላችን ሊያውቀው የሚገባ ነገር ሆኖ እያለ መደበቅ ተገቢ አይደለም ማለት ነው። እኔ እንግዲህ ይሄንን ብያለሁ በዚህች አጭር ደቂቃ ውስጥ። እናንተ ደግሞ አስፉት፣ እስቲ በኮሜንት አስፉት፣ እንነጋገራለን። እንግዲህ እናንተ የምትሉት ነገር ካለ ለመስማት ፈቃደኛ ነኝ ተመልካቾቼ። እንግዲህ በእኛ ጎጆ ሚዲያ ይህንን የመሳሰሉ ሀሳቦችን እያነሳ እያወያየ ነው የሚገኘው። ጎጆችንን ቀና አድርገን ለማስኬድ ጎርበጥ ያለውንም ቀና ለማድረግ እየሞከርን ያለ ነው። እንግዲህ ለዛሬ ይሄንን ብያለሁ። በሌላ ጊዜ በሌላ ቪዲዮ እስክንገናኝ ድረስ ባይ ባይ ከማለቴ በፊት ይሄንን ቻናል ሰብስክራይብ አድርጋችሁታል? ይሄንን ቻናል ሰብስክራይብ አድርጉት። በእኛ ጎጆ ሚዲያ በጎጆችን ውስጥ የሚነሱትን የተለያዩ ችግሮች እያነሳ የሚያወያይ ቪዲዮ ስለሆነ ማነው ቻናል ስለሆነ ሰብስክራይብ ልታደርጉት አበረታታችኋለሁ። በሌላ ጊዜ በሌላ ቪዲዮ እስክንገናኝ ድረስ ባይ ባይ። ወዳችኋለሁ።